በዓለም ላይ ያለ እያንዳንዱ አየር ማረፊያ ለደህንነት ቅድሚያ በመስጠት የተሰሩ ናቸው። ረጅም የማኮብኮቢያ መንገዶች፣ ግልጽ ምልክቶች፣ ቁጥጥር የሚደረግባቸው ማረፊያዎች። ግን አንድ አየር ማረፊያ አለ፣ ልምድ ያላቸው አብራሪዎች እንኳን ለማረፍ የሚፈሩት፣ ከተለመዱት ማረፊያዎች የተለየ። አንድ ስህተት የህይወቱ መጨረሻ ሊሆን የሚችልበት። የአየር ጉዞ በጣም አስተማማኝ ከሆኑ የመጓጓዣ አይነቶች አንዱ ነው። በየቀኑ በሺዎች የሚቆጠሩ አውሮፕላኖች ይነሳሉ፣ ያርፋሉ ያለምንም ችግር። አየር ማረፊያዎች በጥንቃቄ ዲዛይን የተደረጉ ናቸው። ማኮብኮቢያዎቹ በኪሎ ሜትሮች የሚለካ ርዝመት አላቸው። ይህም አብራሪዎች ፍጥነታቸውን እንዲቀንሱ በቂ ጊዜ ይሰጣቸዋል። በማኮብኮቢያው ላይ አንድ ነገር ከተበላሸ አብራሪዎች ዞር ብለው እንደገና መሞከር ይችላሉ። ሁሉም ነገር ቁጥጥር ይደረግበታል። ሁሉም ነገር ሊገመት የሚችል ነው። ይህ ግን በሁሉም ቦታ አይደለም። አየር ማረፊያው ከዚህ ተቃራኒ ሲሆን አስቡት። ሁለተኛ እድል በማይኖርበት ቦታ ማረፊያውን አንድ ከጀመሩ በኋላ ማቆም የማይችሉበት፣ ወደ ኋላ መመለስም አይችሉም። ማድረግ የሚችሉት ብቸኛ ነገር ማረፍ ብቻ ነው፣ ምንም ይሁን ምን። ይህ አየር ማረፊያ በተራሮች የተከበበ ነው፣ በገደላማ መሬት የተከበበ፣ ከፍተኛ ቁልቁለት ያለው። ንፋሶች በየደቂቃው አቅጣጫቸውን ይቀይራሉ። ያለ ማስጠንቀቂያ አየር ሁኔታ ይለዋወጣል። ደመናዎች በሰከንዶች ውስጥ ሊታይ ይችላል። የማኮብኮቢያ መንገዱ በጣም አጭር ከመሆኑ የተነሳ የማይቻል ስሜት ይሰማሃል። ይህ ማስመሰል አይደለም፣ እውነት ነው። ከፍ ባሉት የኔፓል ተራሮች ላይ ሉክላ በመባል የሚታወቅ አየር ማረፊያ አለ። የኤቨረስት ተራራ መግቢያ ተብሎም ይጠራል። በመጀመሪያ ስታዩት እንደ መደበኛ አየር ማረፊያ አይመስልም። የማኮብኮቢያው ርዝመት 500 ሜትር ያህል ነው። ይህ ከተለመደው የአየር ማረፊያ ማኮብኮቢያ ርዝመት ከግማሽ ያነሰ ነው። በማኮብኮቢያው በአንድ ጎን ቀጥ ያለ ተራራ ታያለ፣ በሌላኛው ረጅም ገደል ይታያል። ስህተት ለመፈጸም ምንም ቦታ የለህም፣ አንድ እድል ብቻ። እዚህ ማረፍ በዓለም ላይ ካለ ማንኛውም ቦታ የተለየ ነው። አብራሪዎች ፍጹም በሆነ አንግል መቅረብ አለባቸው። አውሮፕላኑ በጣም እየፈጠነ ከሆነ መቆም ባለበት ሰዓት አይቆምም። ከተራራው ጋርም ሊጋጭ ይችላል። በጣም ቀርፋፋ ከሆነ ደግሞ የመቆም አደጋ ያጋጥመዋል። ተንሸራቶም ሊወርቅ ይችላል። በአካባቢው ያለው ንፋስ ሊገመት የማይችል ነው። ከሁሉም አቅጣጫ የሚመጡ ጠንካራ ንፋሶች አውሮፕላኑ ከማኮብኮቢያ ላይ ሊያስወጡት ይችላሉ። ፀሐያማ የነበረው አካባቢ በሰከንዶች ውስጥ በጉም ተሸፍኖ ሊታይ ይችላል። እይታህም ሙሉ በሙሉ ሊጋርድብህ ይችላል። እናም በጣም አስፈሪው ክፍል ዞሮ መመለስ የለም። በአብዛኞቹ አየር ማረፊያዎች አንድ ነገር የተሳሳተ መስሎ ከታየህ አብራሪዎቹ ማረፊያውን አቋርጠው እንደገና መሞከር ይችላሉ። እዚህ ግን አንድ ወደ አየር ማረፊያው ከገባህ ማረፍ አለብህ፣ ምንም ይሁን ምን። አውሮፕላኖቹ ወደ ሉክላ ሲቃረቡ ተሳፋሪዎች ብዙውን ጊዜ አደጋውን አይገነዘቡም። በአብራሪዎች ክፍል ውስጥ ግን ሁሉም ነገር ይለወጣል። አብራሪዎቹ በከፍተኛ ሁኔታ ያተኩራሉ። እያንዳንዱ እንቅስቃሴ አስፈላጊ ነው። እያንዳንዱ ሰከንድ ዋጋ አለው። አውሮፕላኑ በተራሮች መካከል ይወርዳል። ከዚያም በድንገት ማኮብኮቢያ ይታያል። አጭር፣ ጠባብ፣ ዳገታማ። አብራሪው በትክክል ማረፍ አለበት እና ወዲያውኑ እንዳረፈ ፍሬም መያዝ። ምክንያቱም በማኮብኮቢያው መጨረሻ ላይ የደህንነት ዞን የሚባል የለም፣ ተራራ ብቻ ነው። ሁሉም አብራሪ በሉክላ እንዲያርፍ አይፈቀድለትም። ልዩ ስልጠና ያላቸው ብቻ ናቸው እና ልምድ ሊኖራቸውም ይገባል። ያም ቢሆን የመሬቱን ሁኔታ መረዳት አለባቸው፣ የአየር ሁኔታውን እና ሊፈጠሩ የሚችሉ አደጋዎችን ቀድሞ መረዳት ይኖርባቸዋል። እና ከዚህም በኋላ ራሱ በፍጹም ቀላል አይደለም፣ ምክንያቱም ይህ አየር ማረፊያ ለስህተቶች ቦታ የለውም። ለምንድን ነው ታዲያ ወደዚህ አየር ማረፊያ በረራዎች የሚደረጉት? አየር ማረፊያው አስፈሪ ቢሆንም እንኳን በየቀኑ ብዙ በረራዎች እዚህ ያርፋሉ። ምክንያቱም ወደ ኤቨረስት ተራራ ለሚጓዙ ሰዎች ሉክላ ዋና የመድረሻ ነጥብ ስለሆነ። ለአካባቢው ነዋሪዎች፣ ተራራውን ለሚወጡ ተጓዦች ይህ አየር ማረፊያ አስፈላጊ ነው። ስለዚህ አብራሪዎች በየቀኑ አደጋውን መጋፈጥ ይቀጥላሉ። አብዛኞቹ አየር ማረፊያዎች በረራን ቀለል ለማድረግ የተነደፉ ናቸው። ደህንነቱ የተጠበቀ፣ ይበልጥ ሊገመት የሚችል። ነገር ግን አንዳንድ ቦታዎች ምርጡን ፓይለት እንኳን ይፈትናሉ። ሉክላ አየር ማረፊያ ከነዚህ ውስጥ አንዱ ነው።